ሰበብ የሚደረድረውን የራስን ማንነት ዛሬውኑ ግደለው። ሕልምህን የሚሰርቀው ሌላ ማንም አይደለም፣ ሁኔታዎችም አይደሉም። ትልቁ ጠላትህ በውስጥህ ያለውና ሁልጊዜ ምክንያት የሚፈልገው የራስህ ድምፅ ነው። ደክሞኛል፣ ገና ዝግጁ አይደለሁም፣ ጊዜ የለኝም፣ ነገ እጀምራለሁ። እነዚህ ቃላት የውድቀትህ መዝገብ ናቸው። አእምሮ ሁልጊዜ ቀላል የሆነውን መንገድ ነው የሚፈልገው። ምቾትን ይመርጣል፣ ነገር ግን ምቾት የጥንካሬ መቃብር ነው። ከዛሬ ጀምሮ ሕይወትህን የሚቀይር አንድ ሕግ ብቻ ተጠቀም። ከራስህ ጋር መደራደር አቁም። ይህን ሕግ ስትጥስና ከራስህ ጋር ስትደራደር ለደካማው ማንነትህ በር ትከፍታለህ። ስሜትህ እንዲመራ ስትፈቅድ ሁልጊዜ ወደ ኋላ ትቀራለህ። ነገር ግን ከራስህ ጋር መደራደር ስታቆም ስሜትህ ሳይሆን ሥነ-ሥርዓትህ ይመራሃል። ዛሬ ማታ አንድ ውሳኔ ወስን። ያን ሰበብ የሚፈጥረውን ደካማ ድምፅ ዝም አስብሎ ማድረግ ያለብህን ነገር ለማድረግ ስሜትህ እስኪመጣ አትጠብቅ። ተግባር እንጂ ስሜት ሕይወትህ ነው። ብርድ ቢሆንም ቢደክምህም ባይመችህም ዝም ብለህ ሥራህን ሥራ። ውጤት የሚመጣው በዝምታ ውስጥ በሚሠራው ጥረት እንጂ በጩኸት በሚነገር ሰበብ አይደለም። ሕመም እና ድካም ያልፋሉ፣ ክብር እና ጥንካሬ ግን አብረው ይኖራሉ። ስለዚህ ያንን አንድ ሕግ አትርሳ፣ ከራስህ ጋር መደራደር አቁም። ያለበለዚያ ያደካማው ማንነትህ አንተን እና የወደፊት ሕይወትህን ይገድለዋል። ለዚህ ነው ደጋግሜ የምነግርህ፣ ሰበብ የሚደረድረውን የራስን ማንነት ዛሬውኑ ግደለው። የጥንካሬ ቤተሰብ ለመሆን አሁኑኑ ተከተለኝ።